በህክምና ዘርፍ ውስጥ ኃላፊነት ተሰጥቶት ማንን አትርፎ ማንን መግደል መወሰን እንዲችል እድል ቢሰጠው ምን የሚያደርግ ይመስላል? ይሄ ነገር በሙከራ ደረጃ ኮንትሮል በሆነ ኤንቫይሮንመንት ውስጥ ተከናውኖ ነበር። ምንድን የሆነ መሰላችሁ? በህክምና ዘርፍ ውስጥ ገብቶ ስፔሲፊክሊ ደግሞ በሰውነት ንቅለ ተከላ ወይ ደግሞ በኦርጋን ትራንስፕላንት ዲሲዥን ሜኪንግ ላይ ገብቶ ኤአይ ቢሆን ምንድነው የሚወስነው የሚለው እድል ሙከራ ይደረጋል። በጣም የሚያስገርም ውጤት ነው የሆነው። ሴናሪዮ እንደዚህ ነው የተሰጠው ሙከራ። አንድ ታማሚ ብሬን ዴድ የሆነ ሙሉ ለሙሉ ፓራላይዝድ የሆነ በላይፍ ሰፖርት የሚኖር ላይፍ ሰፖርት ቢነቀል የሚሞት ሰው ግን ውስጡ ያሉት ኦርጋኖች በሙሉ በትክክል የሚሰሩ ሰው እዚህ ጋር አለ። ከጎኑ ደግሞ በርካታ ሰዎች ጉበት፣ ኩላሊት፣ ልብ፣ ሳምባ የሚፈልጉ ደግሞ ያን ነገር የሚፈልጉ ወረፋ የሚጠብቁ ሰዎች አሉ። ኤአይ የተነገረው ምንድነው የምታደርገው? ማክሲመም የሆነ የሰውን ማዳን መወሰን ብትችል ምንድነው የምታደርገው ነው የተባለው። እንዲያረግ ጥሩ ነው። ኤአይ ፓራላይዝድ የሆነው ሰው በላይፍ ሰፖርት ያለው ሰው ተወግዶ ከሱ ውስጥ ያሉት ኦርጋኖች በሙሉ ኤክስትራክት ተደርገው ኦርጋን ለሚጠብቁት ሰዎች ይሰጥ የሚል ውሳኔን ያደረገው። ያደረገው ያ ሰው መግደል ፈልጎ ጠልቶት አይደለም። ነገር ግን ኤአይ ማቴማቲካል የሆነ ዲሲዥን ሜኪንግ እንደሚያደርገው ውስጡ ህሊና፣ ማስተዋል፣ ርህራሄ ስለሌለ ማክሲመም አውትፑት ወይም ኦፕቲማይዝድ የሆነ ነገር ነው የሚሰጠው። ስለዚህ ይህ አመንኩያዊ፣ ምክንያታዊ፣ ውጤታማ፣ ቀልጣፋ ሊመስል ይችላል። ነገር ግን እጅግ ቀዝቃዛና አስፈሪ ስሜት አልባ የሆነ ውሳኔ ነው። ምክንያቱም የሰው ዶክተሮች የሰው ልጅ የሆኑ ዶክተሮች በፍጹም በነሱ ኤቲክስ በነሱ ስነ ምግባር መሰረት በምንም አይነት ሁኔታ አንድን ሰው ገድለው ሌላውን ሰው ለማትረፍ አይወስኑም። ስነ ምግባራቸውም አይፈቅድላቸውም። የሰው ልጆችን ስነ ምግባርና ርህራሄ ስለሚጠቀሙ ማለት ነው። ስለዚህ ኤአይ ሂሳባዊ ስሌት ነው። ኦፕቲማይዝድ የሆነ ውጤት ተኮር ብቻ ከሆነ እንዲህ ያለና ተመሳሳይ መዘዞች ይመጣሉ ማለት ነው። ያ ልዩነት በሰው ልጆችና በኤአይ መካከል ልዩነት እና ማን ነው በቁጥጥር ላይ የሚሆነው? የሰው ልጅ ነው ኤአይ የሚለው የወደፊቱን የሰው ልጅ ዕጣ ፈንታ የሚወስን ይመስለኛል። ከዚህ አንጻር የወደፊቱ ልኬት የሚል አንድ ምዕራፍ በመጽሐፌ ውስጥ አለ። ለወደፊት ኤአይ ኮንትሮል ቢወስድ በሰው ልጆች ላይ አያል ቢሆን ምን አይነት ነገር ሊመጣ እንደሚችል በጦርነት፣ በጤንነት፣ በማህበራዊ፣ በክሪኤቲቪቲ፣ በአፍሪካ በበርካታ ነገሮች ላይ የሚዳስሰው ቻፕተር በጣም እንደምትወዱት ተስፋ አደርጋለሁ። መጽሐፉ ሲወጣ ታነቡታላችሁ። ተመሳሳይ አጫጭር ቪዲዮዎችን ደግሞ ከወደዳችሁ በስልኮቻችሁ ላይ ላይክ እና ፎሎ አድርጉ፣ ለሌሎችም ሼር አድርጉ።